ሰላም ውዶች እንዴት ናችሁ? ይሄን ቪዲዮ ስንተኛ ጊዜ መስራት የመሰላችሁ? እስቲ አብረን እንስራ። ካፕካት ላይ ቪዲዮ ማለት ነው። ቅድም ሰርቼ ለቅቄ ነበረ። ለካ ድምጽ የለውም። እንዴት እንደተናደርኩኝ ማለት ነው። አሁን በድጋሚ ለስራ ሪከርድ ማረጊያውን ሳልከፍተው ነው ስክሪን ሪከርድ ሳረግ የነበረው ማለት ነው። ይሄንኑ መልሰን እንሰራለን ማለት ነው። ይሄው ቅድም አሁን እሺ፣ በመጀመሪያ ልክ ካፕካት ላይ ቪዲዮ ቆይሽ ቪዲዮ እናምጣ እስቲ እንደ አዲስ ለእናንተ ለማሳየት ማለት ነው። እቺን ቪዲዮ ወሰርኩኝ ማለት ነው። በነገራችን ላይ ይሄ ሁሉ ከቲክታክ ላይ የወረዱ ቪዲዮዎች ናቸው፣ ኤዲት ሊደረጉ ማለት ነው። አሁን አንድ ቪዲዮ ወስጃለሁ። አይዋ አሁን እንሰራበታለን። ግን ከዛ በፊት ይሄው እቺን እንነካታለን 16 በ9 እንዲመጣልን ማለት ለዩቲዩባችን ስለሆነ የምንሰራው። እሺ አብዱ እቺን ነካትና 16 በነጥብ እቺን ኦኬ ራይት እናረጋታለን። ከዛን እኔ አሁን ይሄ ቪዲዮ ረጅም ስለሆነ ትንሽ ረዘም ስለሚል እኔ መቁረጥ እፈልጋለሁ ማለት ነው። እየቆርጬ እዛው በዛው ባጭሩ አሳያቸዋለሁ። በመጀመሪያ ግን እቺ ኤዲት የምትሏ ኤዲን ካፕካቷ እንዳትመጣባችሁ እቺ ዲሌት ትነኳታላችሁ መጨረሻ ላይ ያለችዋል። ከዛ አሁን እኔ ላነሳ ነው እንዳለ ማለት ነው። ግን ብቻውን መጣልኝ። ቆይ ይሄው አሁን እቺን ይሄው እየቆረጥኩኝ እየሄድኩ ነው አሁን ማለት ነው። መቁረጥ ስትፈልጉ እንደዚህ ታረጋላችሁ። ማስረዘም ስትፈልጉ እንደዚህ ወደዚህ ትስቡታላችሁ ማለት ነው። እና በጣም ቀላል ነው። ኢንሹት ያው ትንሽ ከኢንሹት የሚለየው ይሄ ትንሽ የሆነ ፕሮሰሶች አሉት እንጂ በጣም ቀላል ነው። ቀላልና ሲምፕል የሆነ ነገር ነው የምር ይሄኛው ማለት ነው። በጣም ብዙ ነገሮችን እዚህ ላይ ታገኙበታላችሁ። የቪዲዮ ማጀቢያ ድምጾች ምናምን ከኮፒራይት ላይክ ሰብስክራይብ በርግጥ እዛ ላይም አሉ። አሁን በዚህች እንስራ ማለት ነው። አሁን በቃ በቂ ናት። ከዛን ግን ቻርጀር ሊዘጋ ነው። ፓወር ባንክ ልሰካ። እሺ በጣም ነው የተናደድኩት ማለት ነው ቪዲዮውን። ከዛን አሁን ምን ጋር እንገባለን መሰላችሁ? እሺ ይሄ የድምጽ ቦታ ነው። ወደ ኋላ እንመለስና እላዩ ላይ አሁን ለምሳሌ ቆይ በመጀመሪያ እሺ ባክግራውንዱን እናስተካክለው ማለት ነው። ያው ከቆረጥን በኋላ መጀመሪያ ከምንም በላይ 16 በ9 እናረጋለን ለዩቲዩባችን ስለሆነ የምንሰራው። እሱን አሳይቻችኋለሁ መጀመሪያ ላይ። አሁን ደግሞ ባክግራውንዱን ለማሳመር እንገባለን ማለት ነው። እዚች ጋር የቱ ጋር እንደገባው አያችሁ? ይሄው ባክግራውንድ እቺን ነው የምንነካው። ከዛን እቺን ከነካን በኋላ የት እንገባለን? ብሉር የምትለዋን እቺን እንነካታለን። ከዛን እናንተ የፈለጋችሁትን መንካት ትችላላችሁ። ይኸውላችሁ እዚህ ጋር ስንነካው እንደዚህ በሁለት ያመጣልናል። ከኋላም ከፊትም አድርጎ በጣም የሚያሳምር። እዚህ ጋር ደግሞ ደብዘዝ ያለ አንድ መሀል ላይ ደመቅ ያለ ያመጣልናል። እንደዚህ በቃ እናንተ እንደፈለጋችሁ ማለት ነው። አሁን ለእናንተ ለማሳየት ስለሆነ እኔ ያልጠቀመውም እወጣና እቺ ከጨረሳችሁ በኋላ ያችን ራይት ትነኳታላችሁ። ከዛ እዚች ጋርም ደግሞ እዚች ጋር አሁን ለምሳሌ በጽሁፍ ላይ ለጽፋችሁ ከለሮች መጠቀም ትችላላችሁ ማለት ነው። አሁን ከዚህ እንውጣና እሺ ሌላ ይሄ የቪዲዮ መጨመሪያ ምናምን ቦታ ነው። ቪዲዮ ጨምራችሁ እንትን የምትሉት ቆይ እዚሁ ላይ እቺ መሀሏን እንነካታለን። የቷን ነካውኝ? እዛው ባክግራውንድ ላይ እንገባና እኔ ሳልጨርስ ነበር የወጣሁትኝ። እቺን እንደዚህ ማድረግ ትችላላችሁ። እኔ አሁን ይሄን ስለማልፈልግ ከዚህ ወጣና እዛን እቺን እንነካታለን የመሀልኛዋን። ከዛ ይሄው የተለያየ አበባ በምን በልበ ቅርጽ በምን ያመጣላችኋል። እናንተ በፈለጋችሁት ይሄው ባክግራውንዱ እንዲሆንላችሁ ማለት ነው። በዛኛው ማትፈልጉ ከሆነ በዚህ መጠቀም ትችላላችሁ። ይሄው የተለያየ ከለሮችን መስጠት ትችላላችሁ። የተለያየ እሺ አሁን ይሄ ልብ ቅርጽ እንትን ሰጥቻለሁ። በቃ ይሄን ቀዩን ደማቅ ኦኬ ብዬ እወጣለሁ ከዚህ ማለት ነው። ከዛን አሁን እዚሁ ቪዲዮ ላይ ጽሁፍ መጻፍ ብትፈልጉ እዚች ጋራ
አድ ቴክስት የምትለዋን እንነካታለን። ከዛን እዚህ ጋር የመጻፊያ ቦክስ ያመጣልናል። ግን የመጻፊያ ቦክሱን ስትመርጡ በነገራችን ላይ በሳንቲም ሊሸጡ አሉና እነሱን እንዳትነኳቸው። ምክንያቱም በሳንቲም መግዛት ስለማትችሉ ነፃውን ተጠቀሙ። ይሄው እዚች ጋር ከላይ ምልክት ያለባቸው እነሱ በሳንቲም የምትገዟቸው ናቸው። እነሱ እንዳትነኩ። እናንተ ከእነሱ ነፃ የሆኑትን ባዶ ምንም ምልክት የሌለባቸው ጭንቅላታቸው ላይ አሁን ለምሳሌ ይሄኛውን እንንካ። እቺ ሰብስክራይብ፣ ላይክ ምናምን ኮሜንት፣ ሼር የሚለውን ይሄን ነካዋትኝ። ከዛን አሁን እዚች ጋር ጋይስን የምለው ማለት ነው። ይሄ ነገር ቆሜ ትዕግስት ምን ነው ትለፈልፊያለሽ። ከዛን አሁን ለምሳሌ እዚች ጋራ ጽሁፍ ልጽፍ ነው አይደል የፈለኩትኝ እኔ። እቺን እነካትና እቺ በፊት የነበረችውን ጽሁፍ አጠፋና ሰላም ውድና የተከበራችሁ ቤተሰቦቼ እልበታለሁ። አሀ ይሄ ሄደ የጻፍኩት ጽሁፍ ይሄ አይመጣም። ቆይ ሌላ ልጻፍ፣ ቆይ ሌላ ልጠቀም፣ ይቅርብኝ። ጉድ እኮ ነው እንዴ! እኔ ለፍቼ ይሄ ይሁንልኝ። ቆይ አሁን ጋይስን የምለው ማለት ነው። ይሄ አይዋ መጣልኝ። ይሄ አሁን እቺ አሁን እኔ ቀልብጭ ያለ ጽሁፍ ማለት ነው። ይሄው እናንተ ማስፋት ትችላላችሁ፣ ማሳነስ ትችላላችሁ እንደፈለጋችሁ በከለር። እዚች ጋር ይሄው ከለሮች አሉ፣ ከለር መስጠት ትችላላችሁ ምናምን እንደፈለጋችሁ ማድረግ ትችላላችሁ ማለት ነው፣ ለጽሁፉ ማለት ነው። ይሄው ጋይስን የምለው ማለት ነው። ይሄ ነገር ግን ምንድን ነው እያለች ነው ወይዘሮ ትዕግስት። ይኸው እዚች ጋር ደግሞ ይሄ ጽሁፉ ማተለቀ ማለት ማስፋት እስከ መጨረሻው የምትፈልጉ ከሆነ ማድረግ ትችላላችሁ። እኔ ማስፋት ስለማልፈልግ በዚሁ ይቀመጥ ማለት ነው። ይኸው ከዛን ሌላ ደግሞ ምንድን የቀረን ሰብስክራይብ ስቲከር። አሁን ለምሳሌ ላይክ ሰብስክራይብ አድርጉ የሚለው ጋር በመጀመሪያ ግን ይሄኛውን ቪዲዮ ሚውት አደርገዋለሁ። ምክንያቱም አሁን እኔ ለእናንተ ቪዲዮ እየቀዳው ስለሆነ ማለት ነው በስክሪን። ከዛን ላይክ ሰብስክራይብ የምትል ላመጣ ነው እንግዲህ ስቲከር ልንጨምርበት ነው። አሁንም እንዳልኳችሁ እዚች ጋር ምልክት ያለባቸውን ከላይ ምልክት ያለባቸው እንዳትጠቀሙ፣ በሳንቲም ስለሆነ የሚገዙት እነሱ። ከነሱ ነፃ የሆኑትን ይኸው እንደዚህ ፈለግ አሰስ ታረጉና እንግዲህ ሾፍ አድርጋችሁ ነፃ የሆነውን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት የምትለዋን ትጠቀማላችሁ ማለት ነው። አሁን እዚች ጋር የሉም እነሱ ነፃ የሆኑ። ቆይ እዚህ ጋር አለ ከላይ ይኸው። አሁን ለምሳሌ ይሄ ምን እንደሚለው ላይክ ፎሎር የሚል አለበት። ፎሎር ደግሞ ለእንትን ነው። ይኸው እዚች ጋርም ይሄን መጠቀም ትችላለን፣ ችግር የለውም። ይኸው እዚች ጋር እናስጠጋትና እናስቀምጣታለን። ከዛን ኦኬ። ከዛን እቺም ሰብስክራይብ ሰፋ እንድትልላችሁ ከፈለጋችሁ እቺን ይዛችሁ ጎተት ታደርጓታላችሁ። ከዛን ኦኬ ብለን እንወጣና ከዚህ ደግሞ እዚህ ውስጥም ብዙ ነገር ተለማመዱበት፣ በነገራችን ላይ ማለት ነው። ግን የምር ተለማመዱ። እሺ ቁጭ ስትሉ ሞክሩት። በጣም ቀላልም ነው፣ በጣም አሪፍም ነው። ቪዲዮ ያሳምራል ምናምን። እየቆረጣችሁ ማትፈልጉትን ማውጣት ትችላላችሁ። እንደፈለጋችሁ አድርጋችሁ የምር መሀል ላይ መጨመር የምትፈልጉት ቪዲዮ ካለ መጨመር ትችላላችሁ። አያቅትም ልላችሁ ነው፣ አያስቸግርም ብዙም። በነገራችን ላይ አንድ ነገር ግፍጥ ብለን ከገባንበት ራሳችንን አሳምነን ከተጋፈጥ ነው የሚያቅተን ነገር የለም። የምሬን ነው። ምድር ላይ ምንም አዲስ ነገር የለም ከፀሐይ በስተቀር ማለት ነው። እና እናንተ ጠንከራችሁ ግቡበት ማለት ነው። አሁን እዚች ጋር ደግሞ ቴክስቱን አሳያችኋለሁ። እዚህ ጋር ይኸው ድምጽ መቅጃ አለ። እቺን ትነኩና እናንተ የፈለጋችሁትን ስለ ቪዲዮ ማብራራት የምትፈልጉ ከሆነ ስለ ቪዲዮ የምትሰሩት ነገር ማውራት የምትፈልጉ ከሆነ ይኸው እዚች ጋር ሪካርድ ማድረጊያዋን ተነካላችሁ፣ ሪካርድ ማድረግ ትችላላችሁ። ሲቀጥል ደግሞ ከጎን ደግሞ እንደዛው እዛው ጋር አሁን ክላሲካል አሁን በጣም ደስ የሚሉ እና ደግሞ ከኮፒራይት ነፃ የተሰጡ እዚች ጋር ማለት ነው አሉና
እነሱን መጠቀም ትችላላችሁ። አሁን ይኸው ግሪን እኔ አሁን ያሳየሁት የፍሮቹ ይኸው የምግብ የምሰሩ ከሆነ ለምግብ የምን አሁን ለምሳሌ እኔ ፍሩት ስለሆነ የሰራሁት ቪዲዮ ኖ ቆይ ይሄም አይሆንም። ስለ ቲማቲም ልጠቀም። የቲማቲም አፍቃሪ የቱን ልጠቀም ታዲያ? እስኪ ይችኛው ቆይ አሁን እቺ እናስገባባትና ግን ድምፁ በጣም ከፍ ያለ ስለሆነ የቱ ጋር ገብቼ ነው አሁን ድምፁን የማሳንሰው? ይኸው እዚች ጋር ይኸው እቺ ድምፅ ምልክቷን ከዛን እዚች ጋር ድምፁን አነሳ። ቆይማ በሳንቲም የሚገዛው ነው አይደለም? አይ ምንም አይነት ምልክት የለውም። አይ ቲንክ እንግዲህ ነፃ መሰለኝ። ከዛን አሁን ተመልሰን እዛው ጋር እንሄዳለን ማለት ነው። ይኸው አሁን ማጀቢያ ጨመርንበት ምን አልንበት ጨረስን ማለት ነው። ያው ሌሎቹን እናንተ እየተፈላሰፋችሁ ይዩት እና ይሄንን ይመስላል። እዚህ ጋር ደግሞ ለምሳሌ ነፃ ናቸው አይደል? እነዚህ ቆስቲችን ባክግራውንድ እንመልከታት። የሆነ ይሄ እንትኑ ላይት እንዲሰጠው ብርሃን እንዲሰጠው ከፈለግን ይኸው እንደዚህ መጠቀም የሆነ ጎላ ያለ ብርሃን። አሁን ለምሳሌ በራሳችሁ ፎቶ እንትን ምንድነው ቪዲዮ ቀርጻችሁ የምትለቁ ከሆነ ይሄ የምትሰሩበት ቦታ ባክግራውንዳችሁ እንትን ላይት ምናምን ከሌለው ይኸው በዚህኛው እንደዛ ላይት መጨመር ትችላላችሁ። ብርሃን የሆነ ነገር ማድረግ ትችላላችሁ ማለት ነው። እኔ አሁን ላይ ስለማልጠቀም ይኸው ከታርጌ ወጣሁ ማለት ነው። እና እንደዛ ነው የኔ ወዶች። ይኸው እንደዚህ ይሄንን ይመስላል። ተጠቀሙበት። በጣም ቀላል ነው። በጣም ደስ የሚል ነው። ካፕካት የምር ደስ ይላል እንዳልኳችሁ ማለት ነው። በደንብ ደግሞ ጠለቅ ብላችሁ ቀስ በቀስ ደግሞ እየለመዳችሁ ስትመጡ በጣም ቀላል ነው እና ይሄንን ይመስላል። ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ የኔ ወዶች ማለት ነው። ክበሩልኝ። በጣም ነው የምወዳችሁ። አዲስ ቻናል ነው፣ አበረታቱኝ እና ይሄን ቪዲዮ ደግሞ እዩልኝ፣ የምር እዩልኝ። ላይክ ሰብስክራይብ አድርጉልኝ። ሁለቴ መስራቴ ነው ምን ሁለቴ ሶስቴ ነው እንጂ የሰራሁትኝ ሪከርድ ለካ ሳላደርግ ባዶ ድምጽ ከፖስትኩት በኋላ በአንደኛው ስልኬ ቼክ ሳረገው እንዴት እንደደነገጥኩኝ የምር ማርያምን። ደግሞ እንትኑን ራሱ ስሰራ ማለት ነው የምሬ ነው የምላችሁ ምንድነው ታምሌቱን ስሰራው ራሱ እንትን ላይ ጂሚሌ ላይ ለመጀመሪያ ጊዜ ስንት ታምሌት እንደሰራው ብታዩ የምር። እና ለማንኛውም የኔ ወዶች አመሰግናለሁ፣ ወዳቸዋለሁ፣ ክበሩልኝ። በያላችሁበት የእግዚአብሔር ጥበቃ ረድኤቱ አይለየን። ሙስሊሞችም ፈጣሪ ከእናንተ ጋር ይሁን። አመሰግናለሁ። በዚህ አጋጣሚ በጣም ይቅርታ አሁን እናወርደዋለን ማለት ነው። እሱ ሳላሳያችሁ ይኸው ማውረጃዋን ነኳት ማለት ነው። አሁን ታወርድልኛለች። እዚህ ሰማያዊ ይሄው እየወረደ ነው። አያችሁት? በጣም ፈጣን ነው። አሁን ስልኩ እንትኑ ላይ ሄዶ ቁጭ ይላል ማለት ነው። ጋላሪ ላይ ይወርድልኛል። ከዛ እኔ ሼር እንትን አድርጌ ለቋለሁ ማለት ነው። አሁን ይሄው ወረደልኝ ማለት ነው። ይሄንን ይመስላል ማለት ነው የኔ ውዶች።